ጂፕላስ 0 ቤቶችን ስንሰራ አንደርግራውንድ ፍሎር ስላብ ሃርድኮር እንጠቀማለን። ለምንድነው ሃርድኮር የምንጠቀመው? ለምንድነው ሶይሉን ኮምፓክት አድርገን እሱ ጋር ሊንክ ኮንክሪት አድርገን ብረት አድርገን የማንጠቀመው? ለምንድነው የሚለው ኮዱን እየጠቀስኩኝ አንድ ባንድ አሳያችኋለሁ ማለት ነው። ወደ ቪዲዮ። ሃርድኮር የምንጠቀምበት የመጀመሪያው ምክንያት ምንድነው? ኮንትሮል ካፒላሪ ሬዝን ኮንትሮል እንዲያደርግልን ነው። ይሄ ማለት ምን ማለት ነው? ኮዱ ጋር የትኛው ፓርት ላይ እናገኘዋለን የሚለውን ልንገራችሁ። ኮዱ ጋር የምታገኙት ኢሮኮድ 7 ላይ ነው። ጂኦቴክኒካል ዲዛይን ላይ ሂዳችሁ ማየት ትችላላችሁ ማለት ነው። እዚህ ጋር በማስቀምጥላችሁ ስፔሲፊክ ኤሪያ ላይ ሂዳችሁ ፈርዘር ማንበብ ትችላላችሁ ማለት ነው። እኔ ምን ማለት እንደሆነ አንድ ባንድ እየጠቀስኩላችሁ እየዘረዘርኩላችሁ ልሂድ። ካፒላሪ ሬዝን ኮንትሮል ማድረግ ማለት ምን ማለት እንደሆነ ላስረዳችሁ። ግራውንድ ፍሎር ስላባችን አፈር ላይ ቀጥታ የሚያርፍ ከሆነ ግራውንድ ዋተር ቴብላችን በክረምትና በበጋ ፍላክቹዌት ያደርጋል አይደል? በክረምት ምን ያደርጋል? ሬዝ ያደርጋል። በዛ ጊዜ ሶይል ናቹራል ሶይሉ ምንድነው? ወይም ኮምፓክት የሆነ ሶይል ቲኒ የሆነ ጠባብ የሆነ ምንድነው ፖር አለ ወይም ቀዳዳ ነው የሚፈጥረው። በዚህ ቀዳዳ የግራውንድ ዋተር ቴብል ትንሽ የቀዳዳ ሲያገኝ ምንድነው በዛ ሆል ይተኮሳል ወደ ላይ ማለት ነው። ሁልጊዜም ቢሆን ዲያሜትር ባነሰ ቁጥር ምንድነው ካፒላሪ ሬዝ ምን ያደርገዋል? ከፍተኛ ያደርገዋል ማለት ነው። ያ ማለት አሁን በጎማ ውሃ ስታጠጡ የተወሰነውን የጎማውን ሀፍ በሚሸፍኑበት ጊዜ ረጅም ርቀት ውሃው ይሄድላቸዋል ማለት ነው። ስለዚህ ሶይልም ያለው ፖር በጣም ጠባብ ስለሚሆን ያ ፖር ግራውንድ ዋተር ቴብል ሬዝ በሚያደርግበት ጊዜ በዛ ውሃ እየተተኮሰ ግራውንድ ፍሎር ስላባችን ላይ ሌላ ጫና ያሳድርበታል ማለት ነው። ስለዚህ እንዴት ነው ሃርድኮር ይሄንን የሚቀንሰው የሚለውን ደግሞ ላስረዳችሁ። በሶይሉና በግራውንድ ፍሎር ስላባ መሃል እናደርጋለን ሃርድኮር እንጠቀማለን። ይሄ ሃርድኮር ምንድነው? ዲያሜትር የሆሉ ዲያሜትር ሰፋ ይላል፣ ሃርድኮር ነው። የሚፈጠረው ፖር ደግሞ ከሶይሉ አንጻር ምንድነው ሰፋ ያሉ ነው የሚሆኑ ማለት ነው። ስለዚህ ይሄ የፖር ኮንቲኒቲውን ምን አደረገው? ብሬክ አደረገው ማለት ነው። ስለዚህ በቀጭኑ የመጣው ውሃ ልክ ሃርድኮር ላይ ሲደርስ ምንድነው ፍሪ የሆነ ፖር ያገኛል ማለት ነው። ስለዚህ ግራውንድ ፍሎር ስላቡ ላይ ከመድረሱ በፊት በዚህ ካፒላሪ ብሬክ ምክንያት በዚህ ሃርድኮር ምክንያት ምንድነው ፕሬሸሩን ዲሲፔት አደረግነው ማለት ነው። ስለዚህ ካፒላሪ ሬዝን ኮንትሮል ማድረግ ማለት ይሄ ነው። ሃርድኮር ለምን እንደሚያስፈልገን ሁለተኛው ምክንያት ኮንትሮል ዲፈረንሻል ሳትልመንትን ኮንትሮል ያደርጋል። ይሄን የምታገኙት ኢሮኮድ 7 ላይ ሲሆን አሁንም ሰርቪሲቢሊቲ ሊሚት ስቴት ላይ ታገኙታላችሁ። እዚህ ጋር በማስቀምጥላችሁ ኮድ ላይ ገብታችሁ ሪፈር ማድረግ ትችላላችሁ ማለት ነው። እንዴት ነው ዲፈረንሻል ሳትልመንትን ኮንትሮል የሚያደርገው የሚለውን ደግሞ ልንገራችሁ። ሶይል በኮዱ የማይታመን ነው፣ አንትረስት ነው። በቃ ትረስት የሚደረግ አይደለም። ሶይል የሆነ ቦታ ላይ ስቲፍ ይሆናል፣ የሆነ ቦታ ላይ ደግሞ ዊክ ይሆናል። ኢቨን ኮምፓክት አድርገ ነው ማለት ነው። ፍሮም ፖይንት ቱ ፖይንት የተለያየ ስቲፍነስ ነው የሚኖረው ማለት ነው። ስለዚህ ይሄ ዊክነሱ ነው። ይህንን ዊክነሱን ለማከም ነው እዚህ ጋር ግራውንድ ፍሎር ስላቡን ብንሰራ ይሄ የሶይል ትንሽ ሙቭመንት ግራውንድ ፍሎር ስላባችን ላይ ምን ያመጣል? ክራክ ያመጣል ማለት ነው። ይሄን ስሞል ሙቭመንት አብዞርብ እንዲያደርግልን ምን እንጠቀማለን? ሃርድኮር እንጠቀማለን። ይሄ ሃርድኮር እዚህ ሶይል ላይ እናስቀምጠዋለን ማለት ነው። ይሄ በጣም ትንሽ የሶይል ቼንጆች ሲኖሩ ራሱ አብዞርብ ያደርግና ግራውንድ ፍሎር ስላቡ ላይ ከመድረሱ በፊት ራሱ ይጨርሰዋል ማለት ነው። ስለዚህ ሃርድኮር የሚያስፈልገን ምንድነው? ዲፈረንሻል ሳትልመንት እንዳይፈጠር። ሳትልመንት ላይኖር አይችልም። ሳትልመንትን ሪዲዩስ ብቻ ነው ልናደርግ የምንችለው። ሳትልመንትን ማጥፋት አንችልም። ግን ምን ማድረግ እንችላለን? ሪዲዩስ ማድረግ አለብን ማለት ነው። እንደውም ኢሮኮድ 7 ምንድነው የሚል መሰላችሁ? ኢፍ ዘ ሶይል ኢዝ ባድ በቃ ኦልሬዲ ቼንጅ ዘ ፋውንዴሽን ሲስተም፣ ፋውንዴሽን ሲስተምን ቀይረው ነው የሚለው። አዞሌትድ ፉቲንግ ከሆነ ማት አድርገው፣ ማት አይሆንም ከሆነ ፓይል አድርገው ነው የሚለው። ስለዚህ ምንድነው ኮንትሮል ዲፈረንሻል ሳትልመንት እንዳይፈጠር የሚያደርገው ምንድነው? ሃርድኮር ነው ማለት ነው። የስሞል ሙቭመንት ኦፍ ሶይል ግራውንድ ፍሎሩን ክራክ እንዳይፈጥርበት ምን ያግዘናል ማለት ነው? ሃርድኮሩ ያግዘናል ማለት ነው። በሶስተኛ ደረጃ ሃርድኮር ለምን ያስፈልገናል ካል ሞይስቸር ኮንትሮል ነው።
ሞስቸር ኮንትሮል ማለት እስኪ ይህንን ላስረዳችሁ ከመጀመሪያው ጋር አንድ ላይ የሚዛመድ ሀሳብ ስላለው ማለት ነው። ይሄ ሞስቸር ኮንትሮል የምንለው አብዛኛው ጊዜ እዚህ ሀገራችን ውስጥ ስንሰራ ይሄ ካፒላሪዝን ኮንሲደር የምናደርግ አይመስለኝም። ያ ማለት ምን ማለት ነው? በኮዱ የሚያሰው ኖርማል ሲኩዌንስ አኮርዲንግ ቱ ዘ ኮድ ምን ይሆናል? መጀመሪያ ባክፊላችን ይኖራል። እሱን ኮምፓክት እናደርጋለን። ከዛ የምንፈልገው ሌቭል ላይ ስንደርስ ሃርድ ኮር እንጠቀማለን። ከሃርድ ኮር በኋላ ማድረግ ያለብን ብሌንዲንግ የሚባል ሌየር አለ። ያ ማለት ከ5 ሳንቲም እስከ 7 ተኩል ድረስ ሊን ኮንክሪት እንጠቀማለን የሃርድ ኮሩ ቶፕ ላይ። ይህ የሚጠቅመን ምንድነው? ከላይ ኮንክሪት ስንሞላ የኮንክሪቱ ቫይብሬት ስናደርገው እያንዳንዱ ቮይድ እንዳይሞላና የካፒላሪ ሬዝን እንዳይጨምረው ስለሚሰጋ ማለት ነው። ስለዚህ ይቺ ብሌንዲንግ ሌየር የምንላትን ወይም ይቺ በሃርድ ኮር እና በግራውንድ ፍሎር ስላባችን መካከል የምንጠቀማትን ይችን ሊን ኮንክሪት አንጠቀምም አብዛኛው ጊዜ። ሃርድ ኮሩ ላይ ኦልሬዲ ብረት አንጥፈን ነው እሱ ጋር ኮንክሪት የምንሞላው። ስለዚህ ይሄ ሲሆን የመጀመሪያውን ሀሳብ የሚቃረን ይሆናል ማለት ነው። ቮይዶችን ሞላል። ስለዚህ አሁንም አክሽኑ በጣም ሞር እንዲሆን ያደርጋል ማለት ነው። ስለዚህ ይሄ እንዳይሆን መጠንቀቅ ይኖርባቸዋል ማለት ነው። ይህንን ብሌንዲንግ ሌየር ከ5 ሳንቲም እስከ 7 ተኩል የሚሆን ሃርድ ኮሩን ከሰራችሁ በኋላ ቶፕ ሰርፌስ ላይ የሃርድ ኮሩን ቮይድ እንደጠበቀ ማለት ነው እሷ ሌብል ሰርፌስ ማውጣት ይኖርባቸዋል። ከዛ በኋላ ከዚህ ሌየር በኋላ ምንድነው ዋተር ፕሩፍ ወይም ዲፒኤም የዳምፕ ፕሩፍ ሜምብሬን መጠቀም ይኖርባቸዋል ማለት ነው። ያ ማለት የሚመጣው ውሃ ግራውንድ ፍሎራችን ላይ እንዳይታይ ስለሚረዳን ማለት ነው። ከዛ በኋላ ስላባችንን ብረታችንን አድርገን ስላባችንን ካስተማረግ ነው ማለት። ትክክለኛ ሲኩዌንሱ ይሄ ነው መሆን ያለበት። ግን አብዛኛው እንደዛ ስላልሆነ ይህንን መንገድ እንድትጠቀሙ እመክራለሁ ማለት። በአራተኛ ደረጃ ሃርድ ኮር የሚጠቅመው ምንድነው? ዩኒፎርም ሳፖርት ፎር ስላብ ነው። ለስላብ ዩኒፎርም ሳፖርት ይሰጥልናል። ያ ማለት ምንም ማለት ነው መሰላችሁ? ሶይሉ ያው ቫሪ የሚያደርግ ስለሆነ ትረስት የሚደረግ አይደለም በኮድ። ሃርድ ኮር የሚሰጠው ምንድነው? ዩኒፎርም ሳፖርት ነው። ኢቭንሊ ዲስትሪቢዩት ነው የሚያደርገው። የሚመጣውን ሎድ ሳይድ ዌይ የኮን ሼፕ ነው ሎድ ዲስትሪቢዩት የሚያደርገው ማለት ነው። ስለዚህ ከፖይንት ሎድ ስላባችን ላይ የሚመጣበት ጊዜ ግራውንድ ፍሎር ስላባችን ላይ ያን ስላብ ምንድነው በኮን ሼፕ ዲስትሪቢዩት አድርጎ ላርጅ ለሆነ ሶይል ትራንስፈር ያደርግልናል ማለት ነው። ስለዚህ ይሄ ዩኒፎርም ሳፖርት ኦል ኦቨር ዘ ኤሪያ እንዲኖረን ያደርጋል ማለት ነው፣ ሳይድ ዌይ ትራንስፈር በማድረግ። ይሄ ግን ሶይል ላይ ቢቀመጥ ምንድነው ያ ፖይንት ሎድ ዊክ ሶይል ላይ ቢቀመጥ ኦልሬዲ ሳተል አድርጎ ግራውንድ ፍሎራችን ክራክ እንዲሆን ያደርጋል ማለት ነው። በመጨረሻ ይሄን የምታገኙት ኢሮኮድ 2 ላይ ነው። እዚህ ጋር ባስቀመጥኩላችሁ ክላሪፊኬሽን ሄዳችሁ ዲቴል ማንበብ ትችላላችሁ ማለት ነው። ያልገባችሁ ካለ ጠይቁኝ። መልካም ሰንበት።